መጽሐፍ ቅዱስ ላይ የሚል ቦታ የለም። በጸጋው ብቻ ነው የዳናችሁት፣ በጸጋው ብቻ ድናችኋል የሚል ቃል የለም። ሉተር የከተተው ቃል ነው። ሁለተኛ ሲቀጥል ሉተርና ፕሮቴስታንቱ ዓለም በጸጋው ብቻ ድነናል ለማለት ምንድነው መነሻ ጥቅሳችሁ ሲባል ኤፌሶን መልእክት ላይ ጥቅስ ይጠቅሳሉ። እስቲ መጀመሪያ ጥቅሱን እንመልከተውና እውነት ኤፌሶን 2:5 የሚናገረው በጸጋው ብቻ ስለመዳን ነው ወይ ስራ አያስፈልግም ጽድቅ አያስፈልግም ማለት ፈልገው ነው የሚለውን እስቲ ተወሰነ እንመልከት። መጀመሪያ ቃሉን እናንብበው። ኤፌሶን መልእክት ምዕራፍ 2 ከቁጥር 5 እስከ 8 እንዲህ ይላል። መጀመሪያ ቁጥር 5 ላይ ምን ይላል? በጸጋው ድናችኋል የምትል ቃል አለች። አሁን በደንብ አስተውሉ። ብቻ የሚል ቃል የለም። ይሄን ተስማማን። ግን በጸጋው ድነናል፣ በትክክል በጸጋው ድነናል። ብቻ የሚል ቃል ግን የለም። ቁጥር 8 ላይ እንዲህ ይላል፣ ጸጋው በእምነት አድኗችኋል ይላል። ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከሥራ አይደለም ይላል። እውነት ነው፣ እኛ የዳነው በራሳችን ጽድቅ አይደለም። እውነት ነው፣ ስራችን በጎ ሆኖ አይደለም ለድነት የበቃ የዳነው በእግዚአብሔር ጽድቅ ነው። የዳነው በእግዚአብሔር በጎነት ነው። እውነት ነው። ይሄ ማለት ግን ዛሬ ላይ ስራ ያስፈልግም ማለት ግን አይደለም። ፊልጵስዩስ መልእክት ምዕራፍ 3 ቁጥር 10 ላይ ቅዱስ ጳውሎስ እንዲህ ብሎ ይነግረናል። አሁን ጌታችን ኢየሱስ ክርስቶስ መካከለኛ ነው የሚባል ብታገኙ ምንድን ነው መልሱ? ሁላችሁ መመለስ አለባችሁ። እዲሁ ንቡዛነ ልብነቱ ነው። እኔ መቼም አልይዘው አትበሉት፣ ይያዛል። አንዳንድ ጊዜ ደግሞ ሰይጣን ተንኮለኛ ነው። ምን አሁን እኔ ልሰብከው ነው ምን ላደርገው ነው የምሰማው የሚይዘው ሊያስብላችሁ ይችላል። ነፍስ መቼ ጥያቄ እንደሚመጣበት አይታወቅም። ሰይጣን የሆነ ቀን አስጨንቆ ይዛቸዋል። ይሄ ምንድን ነው ይላቸዋል። ወይ መናፍቅ ይልክባቸዋል፣ ወይ በህልም ያጠራጥራቸዋል፣ ወይ በቃል ያጠራጥራቸዋል። አይታወቅም። ሰባኪም ልትሆኑ ይችላላችሁ። መምህር ቢሞት እኮ እናንተ ናችሁ መምህር የምትሆኑ። አሁን መምህራን ባይኖሩ ሃይማኖት የምትመሰክሩት እናንተ ናችሁ። ስለዚህ ሙሴ መካከለኛ ነበር ማለት ከእግዚአብሔር ጋር ምን ይላቸው ነበረ? ያስታርቃቸው ነበር። ይሄ ደግሞ ክርስቶስ እውነተኛ አስታራቂ። ክርስቲያኖች ጾሙ ከግፍና ከዝሙት ጋር፣ ጸሎቱ ከቂምና ከጠብና ከክርክር ጋር፣ ምጽዋቱ ከንፍገትና ከስስት ጋር፣ ዝማሬው ከጭፈራ ጋር፣ ሽብሸባው ከዳንስ ጋር፣ ቅዳሴው ከመርከስ ጋር ምናቀርብለት ከሆነ እውነት ነው ፈቃዱን ማግኘት አንችልም። የቀረብነው እንመስላለን ግን ሩቆች ነን። እናስቀድሳለን ግን አንቀደስም። እንወድሃለን እንለዋለን ግን አንታዘዝም። ታዲያ እንዴት አድርጎ የመከራው ጊዜ ያጥራል? እንዴት አድርጎ የረዘመው ጊዜ ያጥራል? እንዴት አድርጎ ጥያቄያችን ይመለሳል? ብዙ ሰው አያችሁ እግዚአብሔር ርቆት